ከሰገራ ጋር ደም ሲያዩ በቀላሉ አይመልከቱት። ከሰገራ ጋር ደም እንዲወጣ የሚያደርጉ የተለያዩ ደዌዎች አሉ። ከነኚህም መካከል ኪንታሮት፣ ሰገራ መውጫ መሰንጠቅ፣ ፊስቱላ ህመም፣ የአንጀትና የደንዳኔ ካንሰር፣ የአንጀትና የደንዳኔ ቁስለት፣ የትልቁ አንጀት ግድግዳ ቅርጽ መለወጥ የመሳሰሉት በአይነ ምድራችን ጋር ደም እንዲወጣ የሚያደርጉ ህመሞች ናቸው። ከአይነ ምድር ጋር ደም ሲወጣ ኪንታሮት ነው የሚል አመለካከት ይያዝና ትክክለኛ ህመሙ ሳይታወቅ ለረጅም ጊዜያት ይቆይና ይህ ጉዳይ ለህይወት አስጊ የሆነ ችግር እንዲደርስ ሊያደርግ ይችላል። ስለዚህ ኪንታሮት ራሱስ ምንድን ነው? ኪንታሮት በሰገራ መውጫ አካባቢ ያለው አንጀታችን ጋር የደም ስሮች አሉ። እነኚህ የደም ስሮች ሲለጠጡ፣ የደም ስሮቹ ሲሰፉ ኪንታሮት የሚባል ነገር እንዲከሰት ሊያደርግ ይችላል። ይህ ሁኔታ ደግሞ የሚፈጠረው ለምሳሌ የሆድ ወይም የሰገራ ድርቀት፣ ሽንት ለመሽናት ማማጥ፣ ሴቶች ላይ የእርግዝና ጊዜው እየገፋ ሲሄድ የኪንታሮት ህመም እንዲከሰት ያደርጋል። ዶክተር ዘላለም አሰፋ እባላለሁ። ቀደም ብዬ የገለጽኳቸውን ህመሞች ለመታከም ለመመርመር ተክለ ሃይማኖት ጠቅላላ ሆስፒታል መምጣት ይችላሉ። ዓላማችን ህሙማንን መርዳት ነው። ተክለ ሃይማኖት ሆስፒታል